ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ ደግሞ የመኮረኒ ክሬም አሰራር ነው ማሳያችሁ። በመጀመሪያ ሁለት ዲያይ ስዱር ሁለቱን አጥቤ አዘጋጅቻለሁ። እዚህ ጋር ደግሞ ሽንኩርት አንድ ራስ ሽንኩርት ነው ያዘጋጀሁት። ቲማቲም ሁለት ትልቅ ከሆነ አንድ ነው፣ አነሳ አነሳ ስለሚል ሁለት ነው ያደረኩት። እዚህ ጋር ደግሞ ፍልፍል ከለር ግማሹ ነው ያደረኩት። ሽንኩርቱን እንደዚህ በደቃቁ ነው የከተፍኩት። እዚህ ጋር ደግሞ ፍልፍል ከለሩንም እንዲህ በአራት ማዕዘን ከፍ ባለ፣ ቲማቲሙንም አላቅኩትም እንደዚሁ በአራት ማዕዘን ነው እሱም የከተፍኩት። አለመጠን መድቀቅ የለበትም ፍልፍል ከለሩና ቲማቲሙ ማለት ነው። ሽንኩርቱ ግን እንደዚህ ነው ያደቀቅኩት፣ በደቃቁ ነው የከተፍኩት። ዶሮውን ደግሞ ስንቆርጠው በስላይስ ወይም ደግሞ በረጃጅም ነው ማለት ነው። ዶሮ እንዲህ ከከተፍም ወዲህ ከዛ እዚህ ውስጥ እንጨምረዋለን ፍልፍል አስዋድ አንድ በትንሿ ማንኪያ ጨምርበታለሁ። ከዛ ጫው ትንሽ እያርጌ ይሄን እንዲህ በደንብ አዋህደዋለሁ ማለት ነው። ከዛ ለ10 ደቂቃ ያህል አስቀምጠዋለሁ ቅመሙና ጨው እንዲብላላ። መጀመሪያ ሽንኩርቱን ነው የምንጨምረው። ሁለት ዝብዳና ትንሽዬ ኖርማል ዘይት አድርጌያለሁ። ከዛ ሽንኩርቱን ነው የምጨምረው። እንዴ ሽንኩርቱን ጨምሬው እንዴ ያበሰልኩት ነው። ሽንኩርቱ ትንሽ በሰል እንዳለ ዶሮውን ነው የምጨምረው። ሽንኩርቱ እንዲህ በሰል እንዳለ ዶሮውን ነው የምጨምረው። ሽንኩርቱንና ዶሮ አንድ ላይ እናበስለው ማለት ነው። ሽንኩርቱን አለበትን ማብሰል የለብንም። ብቻውን ትንሽ በሰል እንዳለ ዶሮውን እንጨምርና አብረን እናበስለዋለን። እዚህ ጋር ዶሮውን ስናማስል ቀስ ብለን ነው፣ መሰባበር የለበትም። እንደዚሁ ረዘም ረዘም እንዳለ ከመኮረኒው ጋር እንዲሄድ ማለት ነው። ስናማስል ቀስ እያለን። እዚህ ጋር ደግሞ የመኮረኒ ውሃ ጥጃለሁ። መኮረኒው ደግሞ ይሄንን ረጃጅሙን ነው እኔ የምጠቀመው። እዚህ ጋር ደግሞ የምንጨምርበት ቅመም በዚህ ማንኪያ ሩብ ነው ያደረኩት። ፍልፍል አስዋድ፣ ሽክሽክ በርበሬ፣ ሰባ ባህራት፣ ከዝብራ ፓውደር እና አንድ ማጂ፣ ባብሪካ፣ ከሙን። ባብሪካ ፓውደር ይሄ ነው ማለት ነው። ይሄንን ያደረኩት። ከዛ ይሄንን ጨምረዋለሁ ዶሮ ውስጥ። ቅመሙና ዶሮ እንዲህ ከተዋሃደ ፍልፍል ከለሩንና ቲማቲሙን ጨምራለሁ ማለት ነው። ስናማስል ቀስ እያለ እንዳይሰባበርብን እንደዚህ ቲማቲሙ በሰል እንዳለ ቲማቲሙና ፍልፍል ከለሩ ሁለት በትልቁ ማንኪያ መኮረኒ የቀቀልንበትን ውሃ ነው የምጨምረው። ሰልሳ ቶማት ደግሞ ሁለት በዚህ ማንኪያ ሁለት ነው የምጨምረው፣ ወይም ደግሞ በሾርባው ማንኪያ ሁለት ማለት ነው። ሰልሳ መብዛት የለበትም ፒንክ መሆን ስላለበት ማለት ነው። እኔ ሁለት ነው የጨመርኩት ሳማስል ቀስ ብዬ፣ ምክንያቱም ዶሮ እንዳይሰባበርብኝ። ከዛ ወተት ፍረሽ ወተት አንድ ሁለተኛ ኮብ ወይም ግማሽ ኮብ ነው የጨመርኩበት። ክሬም ደግሞ የመኮረኒ ክሬም አንዱን ነው ያረኩት። ብዛት ካለ ሁለት አድርጉ። ብዙ የምትሰሩ ከሆነ ሁሉንም ነገር ጨምሩበት በመጠናችሁ። እኔ ደግሞ ትንሽ ለሁለት ሰው ያህል ነው የምሰራው። ክሬሙ እንደዚህ ፒንክ ሆኗል። ጨው ደግሞ ቅድም ማጂ ስለጨመርኩበት እያያችሁ አሁን እኔ ትንሽዬ ነው የምጨምረው፣ ምክንያቱም ክሬሙም ጨዋማ ሊሆን ይችላል። መጨረሻ ላይ ክሬሙን ከጨመራችሁ በኋላ ጨው ጨምሩ ማለት ነው። ያው እንደዚህ ፒንክ ሆኗል። ቀይም መሆን የለበትም፣ ሰልሳም ማብዛት የለባችሁ፣ ነጭ መሆን የለበትም። እንደዚህ ፒንክ። መኮረኒው እንደዚህ በደንብ አልበሰለም። ከዛ አንድ ቅቤ ጨምርበታለሁ።
በጣም መብኳት መብሰል የለበትም እንደዚህ ማለት ነው። ከዛ ከክሬሙ ጋር አቀላቅለዋለሁ ማለት ነው እንደዚህ። መኮረኒው እንደዚህ ፒንክ ነው። ጨርሰናል። ከዛ እዚህ ጋር ሲኒ እያዘጋጅቻለሁ ማለት ነው። ከታች አለምኔም ነው ማደርገው እንደዚህ ማለት ነው። ከዛ ከላይ ወረቀ ዝብደ ከዛ መኮረኒው ነው የምንጨምረው። ከዛ ጅብን ማዘሬላ ነው ከላይ የምነሰንስበት። ጅብን ማዘሬላውን እንዲህ ካደረኩኝ በኋላ በራሱ በእንትኑ እንዲቀድነዋለሁ ማለት ነው። እንዲያስተካክዬ ከገደምኩኝ በኋላ ፍርን ከተዋለሁ። ፍርን ከላይ ብቻ ነው የምለኩሰው። ጅብን ማዘሬላው ትንሽ ቀለጥ እንዳለ አወጣዋለሁ። አያ እንደዚህ ፍርን ከተቸዋለሁ። ከላይ ብቻ ነው የከፈትኩትኝ። ከላይ ትንሽ ቀለጥ እንዳለ ጅብን ማዘሬላው አወጣዋለሁ። መቅላት የለበትም ቀለጥ ሲል ማለት ነው። ይሄው እንግዲህ በእንደዚህ አጋጣሚ ጨርሰናል። በጣም ነው የሚያምረው። ሞክሩት፣ ትወዱታላችሁ። እና ሰብስክራይብ ሼር እያደረጋችሁ አበረታቱኝ። በጣም ነው የምወዳችሁ።